በታሪካዊው ያሰቦት ደብረ ወገግ ገዳም ላይ ከባድ ጥቃት ተፈጽሟል። በኋላ አክሱም ከተማ ብላችሁ እንዳጠሩ ሰው በሀገሩ ስደተኛ ሆነ ምንድነው? ሰላም ኦርቶዶክሳውያን ባለማህተቦች እንደምቆያችሁ እንደምን አረፈዳችሁ ነው። ዛሬም በወቅታዊና በአዲስ በሆነ መረጃ ተመልሼ መጥቻለሁ። በዛሬው ቪዲዮአችን በዛሬው መናገሪያ አጀንዳችን የሚሆነው እንግዲህ በአሰቦት ገዳም እውነት ካህናት አባቶቻችን ተገድለዋል ወይ ትናንትና ማታ ማለት ነው። እንዲሁም ደግሞ ኢትዮ ፎረም በአቡነ ማትያስ ዙሪያ የፖስተው ፖስት አለ። እሱን አብረን የምንመለከት ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮን ከመመልከታችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይዘነጋ። ወደ ቪዲዮ አስቸኳይ መረጃ ተሰምቷል። በታሪካዊው ያሰቦት ደብረ ወገግ ገዳም ላይ ከባድ ጥቃት ተፈጽሟል። የአንድ አባት ሕይወት ሲያልፍ ገዳሙ አሁንም በታጣቂዎች ተከቦ ይገኛል ተብሏል። ዛሬ ግንቦት 3 ቀን 2018 ዓ.ም ከሰዓት በኋላ በምስራቅ ኢትዮጵያ የሚገኘው ታሪካዊው የአሰቦት ደብረ ወገግ ቅድስት ሥላሴና አቡነ ተክለ ሃይማኖት አንድነት ገዳም ላይ ማንነታቸው ባልታወቁ ታጣቂዎች ጥቃትም ተሰንዝሯል። ማህበረ ቅዱሳን ብሮድካስት አገልግሎት እንደዘገበው ከሆነ ጥቃቱ የተጀመረው ከቀኑ 9 ሰዓት ጀምሮ ነው። በገዳሙ የታችኛው ክፍል ወይንም በእናቶች ገዳም በኩል በተከፈተ ተኩስ የአንድ ካህን ሕይወትም አልፈዋል። በአሁኑ ሰዓት ገዳማውያን መሳሪያ የሌለን መነኮሳት ነን፣ የደረሰልን የጸጥታ አካልም የለም ሲሉ ድምጻቸው እንዲሰማም እየተማጸኑ ይገኛሉ። በዚህ ታሪካዊ ገዳም ላይ የሚፈጸመው ጥቃት መቼ ነው መቆም የሚያገኘው? መረጃው ለሚመለከታቸው አካላት እንዲደርስ ቪዲዮውን ሼር በማድረግ ድምጽም እንሁናቸው። ፈጣሪ ለገዳማውያኑ ጥበቃ ይላክላቸው። እንግዲህ በአሰቦት ገዳም ትላንትና ማታ አንድ ካህን አባታችን ተገድለዋል። በዚህ ጉዳይ ላይ ቤተ ክህነቱ ምን አለ? ምንም። እና እንደ መረጃ ሰጣጡ ከሆነ በአሰቦት ገዳም ታጣቂዎች ከበውት ቤተክርስቲያኑ ማለት ነው ገዳሙ በእናቶች በዓት ሊገቡ ሲሉ አንድ መናኝ ካህን ያገኛሉ። እሳቸውን ገለዋቸው አካባቢውን ጥሎ ተሰውሮ ድጋሚ መተው ከበዋቸው በጥይት እየደበደቧቸው ይገኛሉ። በአሰቦት ገዳም በዚህ ጉዳይ ላይ እስካሁን የመንግስት አካላት በቦታው አልደረሱም። የተገደሉትን አባት አስክሬናቸውን ደግሞ ማንሳት አልተቻለም። በአሰቦት ገዳም ማለት ነው። ቤተ ክህነቱ እስካሁን ዝም ብሏል። ቤተ ክህነቱ ብቻ ገንዘቡና ነዋዩ ብሩ በአጠቃላይ ይነካበት እንጂ ስለ ሰላም የሚቆም አባት ጥቂቶች ናቸው፣ በጣም ጥቂቶች። እግዚአብሔር ይፋረዳቸው፣ እግዚአብሔር ይፍረድባቸው። ምንም ማለት እንደ እረኛ መሆን ካቃታቸው፣ እንደ አባት መሆን ካቃታቸው እግዚአብሔር ይፋረዳቸው ማለት ብቻ ነው የምፈልገው። የሟቾቹንም በረከት በእኛ ላይ ትደርብን። ወደ ቀጣይኛው ቪዲዮ አልፋለሁ። በኋላ አክሱም ከተማ ብላችሁ እንዳጠሩ ወደ ቅድስት አክሱም ጽዮን ማርያም ተለውጧል ተብሏል። ዛሬ የትግራይ ሲኖዶስ በመባል የሚታወቀው የመንበረ ሰላማ ከሳቴ ብርሃን የጳጳሳት ጉባኤ በ12 ነጥቦች ላይ ውሳኔ አሳልፏል። ከነዛ መካከል ዋነኛውን ላስደምጣችሁ። ከነዚህ ውስጥ የአክሱም ከተማ ስያሜን ወደ ቅድስት አክሱም ጽዮን ማርያም የሚቀይረው ውሳኔ የሚገኝበት ሲሆን የተአምረ ማርያምን መጽሐፍ የአዲግራት ሊቃውንት ተወያይተው እርማት ያደረጉበት አዲስ እትም እንዲሰራጭ መወሰናቸውን ያወጡት መግለጫ ያሳያል ተብሏል። በተጨማሪም አፄ ዮሐንስ ለሀገርና ለሃይማኖት ላበረ እንግዲህ አክሱም ላይ ያሉ መንበረ ሰላማዎች እንደው አዲስ አበባ ካሉት ቤተ ክህነት ካሉት ስብስቦች ቆቡን የጫኑ ጳጳሳት ብለን የምንጠራቸው አባቶቻችን ብለን ከምንጠራቸው ዛሬ ግን እያፈርንባቸው ከምንገኘው ከነሱ ይሻላሉ ብዬ በደንብ አምናለሁ። ምክንያቱም ስለ ሰላም ማለትም ምን እንዲገደልባቸው አይፈልጉም። እርግጥ ነው የኛም አባቶች እንዲገደልባቸው ልጆቻቸው እንዲነኩ ላይፈልጉ ይችላል። ግን ደግሞ ሲገደሉ ያዩ ዝም ከማለት እንደና መንበረ ሰላማዎች ትግራይ ላይ እንዳሉት አባቶች ከፊት ወጥተው ቢነጋገሩ መልካም ነው ብዬ አስባለሁ። በኩርፊያ ከዚህኛው ቤተ ክህነት ከአዲስ አበባ ካሉት ቤተ ክህነት መለየታቸው መገንጠላቸውን ቢያሳዝነን፣ ነገር ግን ስለ ሰላምና ስለ ልጆቻቸው ያላቸው አቋም አዲስ አበባ ካሉት በላይ ነውና እንደነኛ የት አባቶችን ስለ ሰላም የሚቆሙ አባቶችን መድኃኔዓለም ያብዛልን። በአቡነ ማትያስ ዙሪያ ላይ ደግሞ በብፁዕ ቅዱስ አቡነ ማትያስ ዙሪያ ላይ ደግሞ በረከታቸው ትድረሰን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 6ኛው ፓትርያርክ የሆኑት አባታችን እንግዲህ መናገር ይፈልጋል። እንዳይናገሩ ግን አጠገባቸው ያሉ ጳጳሳት ይዟቸዋል። አይተው በቃ ሰዓቱ አሁን አይደለም። በብዙ አጀንዳዎች ይጠምዷቸዋል። እስቲ ኢትዮ ፎረም የፖስተውን ስለሳቸው ተመልከቱት፣ እስከ መጨረሻው ተመልከቱት። ሰው
በሀገሩ ስደተኛ ሆነ ምንድነው? እግዚአብሔርን ፍሩ። የሕዝቡን ፍላጎትና የልብ ትርታ በሚገባ አዳምጡ። እዚህ አባት አሉ፣ ወዲህ ወለም ወዲያም ዘመም የማይሉ እዚህ የማይሰማ አባታዊ ተማጽኖም አለ። እዚህ ያልተቋረጠ መንፈሳዊ ልመና አለ። ሰላምን አስፍኑ፣ ሰው ወጥቶ ይገባ ዘንድ አድርጉ፣ እግዚአብሔርን ፍሩ። የሰው ልጅ ኑሮ ከተመቸው፣ መብቱም ካልተነፈገ፣ መኖር ካልተከለከለ ከላይ ላይም ሆነ ከታህታይ መሪዎቹ ጋር አይጣላም። የልቡን ትርታ የሕዝቡን ጩኸት ስሙት የሚል ይህንን የሚናገሩት አባት አይዋዥቁም፣ ዘር ማንዘር አይሉም፣ ሃይማኖት አያበላልጡም። ሻሸመኔ ላይ ሰው ዝቅዝቅ ሲገደል፣ ወለጋ ላይ ሲጨፈጨፍ ምንድነው ሃይማኖቱ? ከየት ነው ዘሩ? ይሄ እንዴት ያለ ሰው ነው እያሉ አይጠይቁም። እጃቸው እየተንቀጠቀጠ ፊታቸው በእንባ እየታጠበ ይለምናሉ። የትግራይ ሕዝብ ዮሐንስ ገብረ መስቀልና አብርሃም በላይ እንዲሁም መሰል ጥቂቶች ከሚጠሩት በስተቀር ትግርኛ ተናጋሪ በጠቅላላ ሞት፣ እስራትና መጥፋት በታወጀበት ወቅት በቃ የሚል ድምፃቸውን ለማሰማት አልፈሩም። በዚህም ሊያሸማቀቋቸው የሞከሩ ሊዘልፏቸው የተሰለፉ ሰዎችን አይተዋል። የታቦት ሌባ ተብለው አብይ አህመድ ባሰማሯቸው ሚዲያዎች ዳንኤል ክብረት በመደቧቸው የፕሮፓጋንዳ ጉሮሮዎች ተዘምቶባቸዋል። ፓትርያርኩን የሰማይ ሕይወት አባቴ ናቸው የሚላቸውን አቡኑን ለምድራዊ መንግስቱ ለውጦ ብፁዕነታቸውን ሲረግምና ሲሳደብ የሚውል አማኝና ምዕመን በዚያ ሰሞን በርክቶ ነበር። በዚህ ተግባሩም ቤተ ክርስቲያንን ማዳከም የሚለውን ኦህዴዳዊ ተልእኮ በሚገባ አግዟል። ከአቡነ ማትያስ አብይ አህመድ ይበልጡብኛል ብሎም ምድራዊ ሕይወትን ንቀው ዓለማዊ ግርግርን ሁሉ ተጸይፈው ዘላለማዊ ሕይወትን ተስፋ አድርገው የሚኖሩትን ፓትርያርክ ጥላቻዬን አልተባበሩኝም፣ የዘር ማጥፋቴን አልደገፉም ብሎ በናቁትና በተዉት ብሔራቸው እየጠራ ሊወነጅላቸው ተረባርቧል። አጠገባቸው ያሉት ጳጳሳት ሳይቀር ከመንግስት ወገን ተሰልፈው እሳቸው ከኛ ወገን አይደሉም በሚል አዘልፈዋቸዋል። ቤተ ክህነቱም ቤተ መንግስቱም ተረባርበው ሞት ይቁም ሰላም ይስፈን ስላሉ ብቻ አዛውንቱን አባት ዘምተውባቸው ታይተዋል። ዓለማዊ ሕይወት የለምኔ ብለው እናት አባታቸውን ዘመድ አዝማዳቸውን የትውልድ ቀያቸውን ትተው የመነኑትን አባት ዘር መንዘራቸውን ፈልገው ሲዘልፉ የጥንታዊት ቤተ ክርስቲያንን ዋና ሰው የስድብ ናዳ ሲያወርዱባቸው ዋናው ተሳዳቢው አማኝ ነኝ ኦርቶዶክስም ነኝ የሚለው የአብይ አህመድ መንጋ መሆኑ የቤተ ክርስቲያኗ ጥቁር ነጥብ ሆኖ ተመዝግቧል። ከ2011 መስከረም ጀምረው ይህንኑ የሰላም ጥያቄ አብዝተው የሚጠይቁት አባት እግዚአብሔር በአምሳሉ የፈጠራቸው ሰዎች ገደሉ ዘንድ ደግ አይደለም የሚሉት አቡን በሰሞነኛው የሲኖዶሱ ዓመታዊ ስብሰባም ላይ ይህንኑ እየተማጸኑ ተደምጠዋል። ሀገርን በኃላፊነት የተረከባችሁ በላዕላዊ በማዕከላዊና በታሕታዊ መዋቅር ያላችሁ የምትኖሩ የምትገኙ እንደዚሁም አማራጭ ሐሳብ አለን ብላችሁ የምትንቀሳቀሱ ልሂቃነ ሀገር ሁላችሁም እግዚአብሔርን ከሚያውቅ ከሚያመልክና ከሚፈራ ሕዝብ የተገኛችሁ ናችሁና በልባችሁ እግዚአብሔርን ፍሩ። የእሱ በሆኑ ፍጡራንም አትጨክኑ። ተደመሩ እያለ የሚያደነቁር ኡስታዝ፣ ሰይጣን ይምራን የሚል ጳጳስ፣ ጦርነቱ ፍትሐዊ ነው የሚል ፓስተር እልቂትን በሚያዋድዱባት ለገዢዎች ባጎበደዱባት ኢትዮጵያ አንድ ያልተቋረጠ የሰላም ጥሪ የሚያደርግ መንፈሳዊ ሰው ቢፈለግ እሳቸው አቡነ ማትያስ ናቸው። ስለ ሰላም መናገር አገራዊ ወንጀል በሆነበት በዚያን ሰሞን ሰላም ይሻላል ጦርነት ይበቃል ማለት የክብር ዶክትሬትን ያስነጥቃል እያሉ እነ ጎንደር ዩኒቨርሲቲ እርምጃ በሚወስዱበት ወቅት ከአንድ አካባቢ የተወለዱ እኔ ጋርም የተማሩ ሰዎችን ድግሪያቸውን እነጥቃለሁ እያለ የአዲስ አበባ ዩኒቨርሲቲ በሚዝትበት መተላለቅ ፋሽን ሆኖ በሚወደስበት አገር ውስጥ ሆነው የሰው ልጅ ሕይወት ዋጋ ይኖረው ዘንድ ሰላምም ይመለስለት ዘንድ ለምነዋል። አቡኑ ሰላምን የሚጠይቁና መገዳደል ይቆም ዘንድ የሚለምኑ ብቻ ሳይሆኑ እሳቸውም ለሰላም ሲሉ የተባበሩ ናቸው። ስደተኛ ሲኖዶስ አለ፣ እሱ ይምጣና ሹመት ይሰጠው ሲባሉ በአንድ ቤተ ክርስቲያን ውስጥ 2 ፓትርያርክ ይኑር ተብለውም በመንግስት ሲጠየቁ ለሰላም የሚበጅ ከሆነ ብለው እስከ መስማማት ደርሰዋል። የኔን ስልጣን አላስነካም አላጋራም ብሎ በሚሊዮኖች ላይ እልቂት የሚያውጅ አገዛዝ የእርስዎን ኃላፊነት ቀናንሰው ከውጭ ለሚመጡ ጳጳሳት ስጡ ሲላቸው ለሀገር ሰላምና ለምዕመን እረፍት ከሆነ ይሁን ብለው ተባብረዋል። ይህንን ሁሉ አድርገው መንግስት ለአገሩና ለሕዝቡ ሰላም ያመጣ ዘንድ ሲጠይቁ መንግስትም አማኝና ሰባኪ ነኝ የሚለው አባትና ምዕመንም አወገዛቸው። እሳቸው ግን ሸብረክ አላሉም።
አዲስ አበባ ላይ 38 ሰዎች አብይ አህመድ ባሰማሯቸው ወታደሮች በመደዳ ሲገደሉ፣ ቡራዩ ላይ በዘራቸው ሰዎች ተጨፍጭፈው ሲረሸኑ ካስተዋሉ ከመስከረም 2011 ጀምረው ያልተቋረጠ ጩኸታቸውን ቀጥለዋል። ሳር ቅጠሉ ጠቅላይ ሚኒስትሩን ሙሴ መደመርን ኪዳን አድርጎ ሲለፍፍ በነበረበት በዚያ ዘመን ፓትርያርኩ ግን ሪዛቸውን ባረሰረሰ ፊታቸውን ባረሰ እንባቸው ታጅበው እጃቸው እየተንቀጠቀጠ ነበር የንጹሐንን እልቂትና ሰቆቃ እንዲቆም ህዝበ ኢትዮጵያ በሰላም እንዲኖር የተማጸኑት። ብዙ ነው። ሰው በሌላው ዓለም ሂዶ ሰላም ባለበት ሀገር ሂዶ ተሰዶ በሰላም እየኖረ ነው። በሰው ሀገር በሀገሩ ስደተኛ ሆነ ምንድን አይገርምም? አዎ። ታዲያ ይህንን እግዚአብሔር አምላክ ያርቅልን። ሁለተኛ አሳየን። እንግዲህ እግዚአብሔር አምላክ ይህንን አዲሱን ዓመት ያ ሁሉ መከራና ስቃይ አሳልፎ ህዝባችን ህዝበ ኢትዮጵያ በሙሉ ደህና እንዲሆን በሰላም ወጥቶ እንዲገባ በሰላም ልጆቹን እንዲያስተምር በሰላም በሀገሩ በሰላም እንዲኖር ባዕድ አልመጣበት። ባዕድ ወራሪ እኮ ሲመጣ እኮ ባዕድ ነው። ሰው ወገን በወገኑ ላይ እንዲህ ማድረጉ ነው የሚያስደንቀው። በእውነቱ ሀገሩ ሰፊ ነው። ሀገሩ የጋራ ነው። ሀገሩ የእግዚአብሔር ነው። እንዴት እንደዚያ ሁሉ ይሆናል? ይህ የአቡነ ማትያስ ንግግር የተደመጠው በ2012 አዲስ ዓመት ዕለት ነው። ይህ እምባ አከል ተማጽኖ የተሰማው እሳቸውን ጁንታ እያስባለ ያዘለፈው ጦርነት ከመጀመሩ አንድ ዓመት በፊት በሌሎች የኢትዮጵያ አካባቢዎች ሰው በማንነቱ እየተመረጠ ሲገደል ሲፈናቀልና ሲጠቃ ነበር። በኋላ ላይ አቡኑን በተዉትና በረሱት በመንፈሳዊ ሕይወታቸውን በለወጡት ብሔራቸው ምክንያት ሲያራክሳቸው የተስተዋለው የመደመር ምዕመን ለሐሰተኛ ሙሴዎች ሲያረግድ እሳቸው ለወገናቸው ያለቅሱ ነበር። ይህንን ነገር አሁንም ቀጥለውበታል። ሰላማዊው አባት በሰሞነኛው የሲኖዶስ ስብሰባ ላይ ያነሱት ነገር የሚኸው ነው። ህዝቡ በእኩልነት መኖር፣ በሰላም ወጥቶ መግባት ይፈልጋል። የሃይማኖት ነጻነትና እኩልነት ያስፈልገዋል። ፍትህና ርት እንዲሰፍንለት ይሻል። ኑሮ እንዲቀለውም እንዲሁም ህዝቡ የሚፈልገው በአንድነትና በእኩልነት መኖር፣ በሰላም ወጥቶ መግባት፣ ፍትህና ርትዕን ማስፈን፣ ለኑሮው የሚበቃው ምጣኔ ሀብትን ማግኘት፣ የእምነት ነጻነትና እኩልነት መረጋገጥ እና የመሳሰሉት ናቸው። ህዝቡ እነዚህ ከተሟሉለት ተደመጠ ማለት ነው። ከተደመጠ ደግሞ እሱም በበኩሉ ያደምጣል ይከተላልም። ሰላማዊው አባት ንግግራቸውን በጽሑፍ ሲያቀርቡም ሆነ በቀጥታ ሲያደርጉት ጉዳያቸው ሰው ነው። የሰውን ማንነቱንና ዘሩን ሃይማኖቱንና የትመጣነቱን ለይተው እከሌን አትግደሉት፣ እከሌን አጥቁት ሲሉ ተሰምቶ አይታወቅም። በሰው ላይ አትጨክኑ፣ በእግዚአብሔር ፍጡር ላይ አትክፉ እያሉ አገሩ የጋራ ነው እያሉ ለሕዝበ ኢትዮጵያ ሰላምና ደህንነት ግን ሲጸልዩም ሲማጸኑም እነዚህን 8 የመከራ ዓመታት አልፈዋል። በእነዚያ አፍላ የኦሮማራይ ጥፋት ሰሞናት ምዕመኑ ስለ ቤተ መንግስቱ ውበት ሲዘምር፣ ፓትርያርኩ ግን ስለሚገደሉ ሰዎች ይጮሁ ነበር። ስለሚጨፈጨፉ ንጹሐን የሚያለቅሱ ነበር። ስለሚያልቁ ግፉዓን የሚያነቡ ነበር። ድምፃቸውን ከፍ አድርገውም የሚናገሩት ይህንኑ ነበር። ያኔ የመደመር ምዕመን እኔ የከተማ ከንቲባ ስላልሆንኩ የለገጣፎ ተፈናቃዮችን አልሰማሁም፣ የቡራዩን ጭፍጨፋም አላየሁም ብለው ጠቅላይ ሚኒስትሩ ሲናገሩት በሚያጨበጭብበት ወቅት አቡኑ ግን ስለ እነዚህ ንጹሐን የተናገሩት በማያሻማ ቃል ነበር። መስከረም 2011 ዓ.ም የተናገሩትን በጥቂቱ እናሳያችሁ። መስከረም 5 ቀን 2011 ዓመተ ምህረት ያጋጥመናል ብለው ባላሰቡት ጊዜና ሰዓት የሀገርና የወገን ፍቅር በሌላቸው ግለሰቦች አማካኝነት ዘግናኝ አደጋ ደርሶባቸው ከዚህ ዓለም በሞት የተለዩ ወገኖቻችን ቤተሰቦች ለረሃብ ለርዛትና ለባሰ ጉዳት እንዳይዳረጉ ከማጽናናትና ከማረጋጋት ጋር ሁሉም ህብረተሰብ ድጋፍና እንክብካቤን
ያደርግ ዘንድ ቤተ ክርስቲያናችን ጥሪዋን ታስተላልፋለች። የፓትርያርኩ ንግግር ይህ ብቻ አይደለም። የመደመር ምዕመናን የሚያመልኩት መንግስት የንጹሐንን እልቂት የየዕለት ስራው አድርጎታል ተብሎ በሚተችበት፣ አብያተ ክርስቲያናት በሚቃጠሉበትና ንብረት በሚወድምበት ከ2011 እስከ 2013 ዓ.ም ማለትም እስከ ትግራይ ጦርነት ድረስ ጊዜ በነበሩት ዓመታት ዝም ብለውም አያውቁም። ሰዎች ዘራቸው ተመርጦ ሲጨፈጨፉ፣ ማንነታቸው ተለይቶ ሲሰየፉ፣ በሶማሌና በኦሮሚያ በአዲስ አበባና በአካባቢው ዜጎች ሲገደሉ፣ ምዕመናን ሲረግፉ፣ የሰው ልጆች ዘራቸው ተመርጦ ሲቀጠፉ አቡኑ ድምፃቸው ከመንበራቸው ወጥቶ ያስተጋባ ነበር። የሀገራችን ክፍሎች በደረሱት አስከፊ አደጋዎች፣ ዘግናኝ አደጋዎች ስናለቅስ ቆይተናል። ስናዝንና ስናለቅስ ቆይተናል። አቡኑ ስናለቅስ ቆይተናል ሲሉ የምር እያለቀሱ ነበር። ስናዝን ቆይተናል ሲሉም ከምራቸው አዝነው መሆኑን በአደባባይ አሳይተዋል። የከተማ ከንቲባዎች አርፈተኛ ተብለው ህዝብ በምድረ ኦሮሚያ ሲያልቅ ፖሊሶች አልታዘዝንም ብለው ቆመው እያዩ ንጹሐን ሲታረዱ፣ ጠቅላይ ሚኒስትሩ እኔ እኮ ከለገጣፎ ሰው መፈናቀሉን አልሰማሁም እያሉ ሲያፌዙ፣ አቡነ ማትያስ ግን የሟቾችን ዘር ሳይቆጥሩ በአደባባይ ስለ ግፉዓን እልቂት ይጮሁ ነበር። ጥቅምት 2012 የተናገሩት ለዚህ አብነት ነው። አርአያ ሥላሴ የተፈጠረ ሰው ነው፣ ክቡር ፍጥረት ነው። በቀላሉ ዝም ብሎ እንደው ማጥፋት፣ የሰውን ህይወት ማጥፋት ማለት ትርጉም ምንድን ነው? ደግሞ ጠያቂ የለም። የሞተው ሙቶ ያለቀው አልቆ በቃ ምንም የሚደረግ ነገር የለም። ህግ የለም። መልካም ያደረገ እኮ እንዲሸለምበት ነው ህግ የተሰራው እና ህጉ ችላ ተብሏል። በእውነቱ ህጉ ችላ ተብሏል። ህግና ስርዓት አለ ብሎ ተማምኖ የተቀመጠው ሰው እንዲሁ እንደ ቀላል ነገር እንደ ዝንብ እንደው ረፍርፎ መሄድ በቃ አለቀ። ማን ይጠይቀዋል? ስርዓት ይኑር፣ ህግ ይጠንክር። በኃላፊነት የተሰጣቸው ደግሞ ይጠብቁ። ኃላፊነታቸው ነው እንዴ። ለምንድን ነው ፖሊሶች እያሉ ሰው የሚገደለው ተብሎ ቢጠየቅ አልታዘዝንም ይላሉ። አልታዘዝንም። መሳሪያ ይዞ ጠብቅ ተብሎ ቆሞ አልታዘዝኩም ይላል እንዴ ሰው? ምን ማለት ነው? እና ይህንን እንዳይደገም ነው ዋናው፣ እንዳይደገም ማብቃት አለበት። እዚህ ላይ እኛ ሁላችንም ጠንክረን በማስተማርም ይሁን በመምከርም ይሁን ጉዳይ ማስወገድ አለብን ለማለት ፈልጌ ነው። እርሳቸው በአርአያ ሥላሴ የተፈጠረ የሚሉት የሰው ልጅ የደረሰበትን እልቂት ለማውገዝ ድፍረት የማይቸግራቸው ፓትርያርኩ በራሱ የብልጽግና ንብረት በሆነው ዋልታ ቴሌቪዥን ላይ ቀርበው ሕግ ይከበር እንጂ ሕጉስ የት አለ ሲሉ ጠይቀዋል። በእኛ ዘመን ነው እንዴ ሰላም ጠፋ የምትሉት የሚሉትን ኦህዴዶች አስቀምጠው ስርዓት ይኑር እንጂ ንጹሐን እኮ እያለቁ ነው ብለው የተናገሩት የመንግስት ባለስልጣናትን ከፊታቸው ደርድረው ነው። መንግስታችንም በሕግና በስርዓት እንዲያስተዳድረን እንፈልጋለን። እኛም የሃይማኖት ሰዎች ደግሞ በጸሎት እንድንበረታና ያለውን ችግር ሁሉ እንዲያስወግድልን አምላካችንን መማፀን አለብን። ፓትርያርክ አቡነ ማትያስ ያልተቋረጠና ያልወላወለ እንደ ዘመኑና እንደ ሰሞኑ ወዲህና ወዲህ ያላለ ስለ ሰላም የሚማፀን አንደበትን የታደሉ አባት ሆነው ላመለኩት አምላክ ለተጎናጸፉት ክብር የሚመጥን ተግባር ውስጥ ሲያሳልፉ ቀጥለዋል። የንጹሐንን እልቂት ለማውገዝ ዘር መምረጥ የሚያስፈልጋቸው አቡኑ መንግስት ጥሩ ሰርቷል፣ ለሀገር የሚጠቅም ነገር አድርጓል ብለው ባሰቡ ጊዜም አንደበታቸው የማወደሻን ቃል አላጣም። መንግስት የተበታተነችውን ቤተ ክርስቲያን አንድ አድርጊያታለሁ እያለ ቢያታልላቸውም በየአጋጣሚውም በዚያን ወቅት በሚናገርበት ወቅት አቡኑ ግን የእውነት መስሏቸው ይህንኑ በአድናቆት ሲናገሩ በመንበረ ፓትርያርካቸው ግቢም ሽልማት ሲሰጡ ታይተዋል። በህዳሴ ግድብ ላይ ውሃ መሙላት ጀመርኩ ሲልም በአደባባይ ወጥተው የደስታ ቃላቸውን በሚመሯት ተቋም ስም ሰጥተዋል። የውሃ ሙሌት መጠናቀቅ ለተበሰረባት ዕለት እንኳን በሰላም አደረሰን አደረሳችሁ በማለት የደስታ መግለጫችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም ስናስተላልፍ በታላቅ ደስታና ተስፋ ነው። ስራቸው ሰላምን መለመን የሆኑት አባት በአገራቸው ላይ አንዳች በጎ ነገር ሲከሰት ደግሞ እንዲህ ወጥቶ ለማወደስ አይሰስቱም።
ይህንን ሁሉ ሲያደርጉ የኖሩት አባት በ2013 እና 2014 አብይ አህመድና ኢሳያስ አፈወርቂ በትግራይ ህዝብ ላይ የሚፈጽሙትን እልቂት በማስመልከት ልክ እንደ በፊቱ ሰው አይሙት ብለው መግለጫ ሰጡ። ይህንን መግለጫቸውን እነ አቡነ ጴጥሮስ ከነ ዳንኤል ክብረት ጋር ሆነው በማሴር ለሚዲያ እንዳይውል አደረጉባቸው። ከዚያም ንግግራቸውን አስቀርጸው የሰላም ጥሪውንና ህዝብ ላይ የሚደርሰውን በደል በዓለም ሚዲያ እንዲዘገብና ከአገር ወጥቶ እንዲሰራጭ አደረጉት። እኔም ታፍኛለሁ ሲሉ ተደመጡ። የዓለም ሚዲያ ነገሩን ተቀባበለው። በፓትርያርኩ ንግግር ቤተ መንግስቱ ብቻ ሳይሆን ቤተ ክህነቱም ጸጉሩን ነጨ። ቤተ መንግስቱ ፓትርያርኩ ለኢትዮጵያ የብሔራዊ ደህንነት፣ ለቤተ ክርስቲያን የድህነት ችግር ናቸው ብሎ መግለጫ ሰጠ። ቤተ ክህነቱ የፓትርያርኩ ንግግር እኛን አይወክልም ብሎ እንደ ጴጥሮስ ካዳቸው። የሲኖዶሱ ዋና ጸሐፊ አቡነ ዮሴፍን ወክሎም እንዲሁ አለ። ቅዱስ ፓትርያርኩ ሰሞኑን የሰጡት መግለጫ የቅዱስ ሲኖዶስ ውሳኔ ሳይሆን የግላቸው እንጂ የቅዱስ ሲኖዶስ ወይም የቋሚ ሲኖዶስ ውሳኔ አይደለም። አብይን በመረጡ አቡኖች ፓትርያርኩ እንዲህ እንዲካዱና እንዲዘመትባቸው ያደረጋቸው ስለ ሰላም መናገራቸው፣ ጦርነት ይቁም ማለታቸው፣ የሥላሴ አምሳል አይገደል ማለታቸው ነበር። ኢየሱስን ለሞት አሳልፈው የሰጡት አሕዛብ ብቻ አልነበሩምና ይልቁንም የራሱ ወገኖችና የቤተ መቅደሱ ጠባቂዎችም ነበሩና ፓትርያርኩንም እንዲሁ ያደረጓቸው እነ አቡነ ዮሴፍ እነ አቡነ ጴጥሮስ ነበሩ። ሲኖዶሱን ሰይጣን ይሻለናል የሚሉ አመፀኞች የወረሩት ነበርና እሳቸው የእግዚአብሔር ፍጡር ይከበር ዘንድ ሰላም ይስፈን ሲሉ የራሳቸው ልጆች ሳይቀር ተነሱባቸው። አስገራሚው ነገር የሚሞቱት ኦርቶዶክሶች የሚወድሙትም የኦርቶዶክሳውያን ጥንታዊ ሀብቶች የሆኑበት ጦርነት እንዲቆም የሚጠይቁትን ፓትርያርክ የሚቃወሙትና እስከ ዋይት ሃውስ ሄደው አባታቸውን የሚዘልፉት አዲስ አበባ አውደ ምሕረት ላይ የሚቆሙ በአሜሪካ ደግሞ እናስተምራለን የሚሉ ካህናትና ጳጳሳት መሆናቸው ነው። አቡነ ማትያስ ግን ዛሬም እየጠየቁ ነው። ባሳለፍነው ረቡዕ በሰጡት መግለጫ ሰውን በጉልበት ለማንበርከክ ከመሞከር ይልቅ የሕዝቡን የልብ ትርታ አዳምጡት ብለዋል። ሰውን መያዝ የሚቻለው ሕሊናን በመርታት እንጂ በሌላ አይደለምና ነው። የሕዝቡን ፍላጎትና የልብ ትርታ በሚገባ አዳምጡ። የማይናወጽ የሰላም አንደበት፣ የማይለዋወጥ አባታዊ ጥሪ 8 ዓመት ሲቀጥል እንዲህ ያለ ነው። ሰላም ለእናንተ ይሁን የሚለውን የኢየሱስ ቃል ሳያዛንፉ እያሉት ቀጥለዋል። ኢየሱስ ከታላላቆች ይልቅ ከታናናሾች ጋር መቆምን እንደመረጠው ሁሉ አቡነ ማትያስም ስለተገደሉ፣ ስለተፈናቀሉ፣ ስለተራቡና ድምፅ ስለሌላቸው ንጹሐን እየጮሁ ቀጥለዋል። እየተካሄደ ባለው ርክበ ካህናት የቅዱስ ሲኖዶስ ምልዓተ ጉባኤ መክፈቻ መልእክታቸው የታየውም ይሄው ነው። እንደ አቡነ ማትያስ ስለሚሞቱ ሰዎች የሚማልዱ፣ ስለሚሞቱ ሕፃናት የሚያለቅሱ፣ ስለምትወድም አገር የሚጸልዩ አባት እንዲሰጠን በመመኘት በዚሁ እንሰናበታለን። እንደሰማችሁት ነው እንግዲህ ለዛሬው በዚህ ቃል ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳዘነጉ። ቸር ሰንብቱ።